ስለ ሴቶች የግንኙነት ፍላጎት እርካታ ደረጃ እንዴት አድርገን እርካታ ማድረስ የምትችለው የሚባለው ነገር ታውቃለህ ወይ? ብዙ ወንዶች ስነ ልቦናዊ የሆኑ ስንፈተ ወሲቦች የሚያጋጥማቸው ግንኙነት ላይ ብልታቸው የሚፈሰፈሰው ቶሎ የሚጨርሱት ሴት ልጅን ካለማወቅ የተነሳ በጣም ፍርሃት ስለሚሰማቸው እዚህ ለወንዶች ብቻ የሚዘጋጅ ሴት ልጅን እንዴት አድርጋችሁ ነው ማርካት የምትችሉት የሚባለውን ነገር ሙሉ ለሙሉ ትንትን ተደርጎ የሚነገር ነገር ፕሌሊስት ልጀምርላችሁ ማለት ሚስታችሁን ምን ያክል ማወቃችሁ ግንኙነት ላይ ያላችሁን ቴንሽን እየቀነሰላችሁ ይሄድና ግንኙነት ላይ ብልታችሁ የሚፈሰፈሰውን ነገር እየቀነሰላችሁ ይመጣል። አይ እሱ አይደለም ችግሩ ካላችሁ ጠዋት ብልት የማይቆም ከሆነ ቶሎ መጨረሱ እየተደጋገመ የሚመጣ ከሆነ ያ አካላዊ ነገር ሊሆን ይችላል። መታችሁ መታከም ትችላላችሁ። የሴት ልጅ የግንኙነት ፍላጎት በወር ውስጥ ምን ያክል ከፍ ይላል እና ለእርካታ ደረጃ የምትደርስበት ጊዜ ደግሞ በጣም ከፍተኛ የሚሆነው መቼ ነው? ፔሪድ ከጨረሰች ከመጀመሪያ ቀን እስከ 6ኛ ቀን ድረስ ፎሊኩላር ፌዝ የሚባል ጊዜ ትገባለች። ይህ ማለት ኤስትሮጅን የሚባለው ሆርሞኗ ከፍ እያለ የሚመጣበት ነው። ኤስትሮጅን ማለት የግንኙነት ፍላጎትን ከፍ የሚያደርግ እርጥበትን የሚያስተካክል ወደ ብልት ያሉትን የደም ዝውውሮች የሚጨምር ሆርሞን ነው። እዚህ ጊዜ የግንኙነት ፍላጎቷ እየተስተካከለ የሚመጣበት ነገሮችን ኢኒሺየት ማድረግ የምትፈልግበት ኮንፊደንስ የሚሰማት እረፍት የሚሰማት እና ብዙ ነገሮችን ደግሞ ለመሞከር እድል የምትሰጥ ጊዜ። ፔሪድ አይታ ከጨረሰች ከ7ኛ ቀን እስከ 10 እስከ 11ኛ ቀን ኦቪሌሽን ፌዝ እንለዋለን። ይህ ኤስትሮጅን የሚባለው ሆርሞን ማክሲመም ከፍ ያለበት ነው እና ሰውነቷ ለእርግዝና የሚስተካከልበት ግንኙነት ፍላጎቷ በጣም ከፍ የሚልበት እርጥበት የምታገኝበት ለግንኙነት ቶሎ ልትጨርስ የምትችልበት እሱ ጊዜ ግንኙነት ለማድረግ ኢኒሺየት ለማድረግ ብዙም አትፍሩ። ተደጋጋሚ ዙር ግንኙነትም ለማድረግ እና እርካታ ለመድረስም ብዙ ነገር የማይፈጅባት ነገር ነው የሚሆነው። 4ኛ ደግሞ ፔሪዷን ካየች ከ11 እስከ 21ኛ እስከ 23ኛ ቀን ቀጣዩ ፔሪድ ሊመጣ ትንሽ ቀን ሲቀረው ነው ማለት ለግንኙነት የሚያነሳሳት ሆርሞኖች እየቀነሱ ከዛ ፕሮጀስትሮን ሆርሞን ደግሞ ከፍ እያለ የሚመጣበት ነው። ስትረስ ትንሽዬ ይኖራታል እና በጣም እየተጨናነቀች ትመጣለች። ግንኙነት ፍላጎቷ ሙሉ ለሙሉ ድርግም አይልም፣ ግን ዝቅ እያለ ይመጣል። እርካታ ላይ የመድረሷ ነገር እየቀነሰ ይመጣል። ስለዚህ ከግንኙነት ወይም ብልቷ ውስጥ ከመግባት በፊት የምታደርገውን ቅድመ ጨዋታ የምንለው ፎር ፕሌይ ነገር ትንሽ ረዘም ማድረግ፣ እርጥበት ቶሎ ላይ መጣ ይችላል፣ የእርካታ ስሜቷ ቶሎ ላይ መጣ ይችላል እና ግንኙነት ፍላጎቷ ደግሞ አንዳንድ ቀን በጣም ዝቅ፣ አንዳንድ ቀን ደግሞ በጣም ከፍ የሚልበት ጊዜ ነው። እሷ ግንኙነት ፍላጎት ኖሯት አንተ ግንኙነት ፍላጎት ከሌለ ብልት ዝግጁነት ተደጋጋሚ እያጣ ከሆነ ወይም በተደጋጋሚ ቶሎ እየጨረስክ ከሆነ ከእሷ ጋር ካለ ችግር ሳይሆን አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታከም ትችላለህ። ዋይ ያለች እየጮኸች ያለች ሴት ፊልም ላይ ስላያችሁ፣ ጀርባዋ ግትርትር የሚል አይነት ሴት ፊልም ላይ ስላያችሁ የሁሉ ሴት የመጨረስ ምልክት እሱ ነው ማለት አይደለም። ባለቤት ስትጨርስ የምታውቅበት ነገር በ3 ይመደባል። በንክኪ የምታውቀው ነገር አለ፣ በአይን የምታውቀው ነገር አለ፣ በጆሮ የምታውቀው ነገር አለ። በንክኪ የምታውቀው ነገር ወይም በቆዳ በስሜት የምታውቀው ነገር አንደኛ ልክ ስትጨርስ ብልቷ አካባቢ ያሉ ጡንቻዎች ያዝ ለቀቅ ያዝ ለቀቅ ያዝ ለቀቅ ወደ 3 እስከ 5 ጊዜ ያደርጋታል አንደኛ። ሁለተኛ ደግሞ እንደ ልብ ምት የሚመስል ነገር ፐልሴት የሚያደርግ ነገር ይታያል፣ ወይ ብልት ላይ ወይ እጅ ላይ ይሰማሃል ማለት ነው። እንደዛ ሲሆን ጨርሳለች ማለት ነው። ሁለተኛ ደግሞ በአይን የምታውቀው ነገር ነው። አንደኛ ሰውነቷ ይቀላላል፣ በተለይ ጉንጯ ላይ፣ አንገቷ ላይ፣ ደረቷ ላይ የመቅላት አይነት ስሜት ይኖራታል አንደኛ። ሁለተኛ ደግሞ ልቅቅ ይላል ሰውነቷ፣ ሪላክስ ታደርጋለች። በሶስተኛ ደግሞ በጆሮ የምትሰማው ነገር የሚኖር አንደኛ አተነፋፈሷን ልትጨርስ ስትል ቶሎ ትተነፍሳለች። ከዛ ልክ ስትጨርስ ትንፋሿ ቀጥ ማለት ነገር ይኖራታል። ከዛ በኋላ ልክ ከጨረሰች በኋላ ቀስ የሆነ ውስጥ ዲብ የሆነ አይነት አተነፋፈስ ይኖራታል በመጀመሪያ። ሁለተኛ ደግሞ የምታወጣቸው የተለያዩ ድምጾች ሊኖሩ ይችላሉ። እሱ ለሚስትህ የሚለይ ነገር ነው። እሱን አውቀህ መቀጠል አለብህ ማለት ነው። እንድትጨርስ የማላደርጋት እኔ ስንፈተ ወሲብ ስላለኝ ነው፣ ቶሎ ስለምጨርስ ነው፣ ብልቴ ስለማይቆም ነው ብለህ እያሰብክ ከሆነ እሱ መታከም ትችላለህ። ሙድ ውስጥ አይደለውም ካለች በኋላ አካሄድህ ነው ለግንኙነት ያላትን ነገር እስከመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት የሚያነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። ሁለተኛ 3ኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው አንዲት ሴት ባይተዌ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት እስክታደርግ ድረስ የግንኙነት ፍላጎቷ ማለት ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ።
እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማቶኛው ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳሳት ኖሯቸው ከዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። እሱን መታችሁ መታከም ትችላል። በግንኙነት ጊዜ ቶሎ እንዳልጨርስ ለክርስቲያኖ ሮናልዶ ነው ማስበው ብሎ ያለኝ ክላይንት ዛሬ መጣና በጣም ነው ያዝናናኝ። ብዙ ክላይንቶች ስለ ብዙ አይነት ቶሎ መጨረሳቸውን ሊያስተካክሉበት የሚችሉ መንገዶች ይነግሩኛል። መጠጥ እጠጣለሁ የሚሉ አሉ፣ ብልታቸው ላይ ኮልጌት የሚቀቡ ሰዎች አሉ፣ ስለሌላ ነገር የሚያስቡ ወንዶች አሉ፣ ኮንዶም የሚጠቀሙ ወንዶች አሉና ብዙ አይነት ነገር ሰምቻለሁ። አሁን ስለሌላ ነገር ማሰብ ግንኙነት ላይ ያላችሁን ቴንሽን ስለሚቀንሰው ቶሎ እንዳትጨርሱ ሊያደርጋችሁ ይችላል። ሜቢ አልኮል መጠጣት ነርቮችን ሊቀዘቅዝ ይችላል ምናምን ቶሎ እንዳትጨርሱ ሊያደርጋችሁ ይችላል። እስከ መቼ ድረስ ነው ስለ ክርስቲያኖ ሮናልዶ የሚታሰበው ነው? እስከ መቼ ድረስ ነው? እሱ እንግዲህ ከዓለም ዋንጫ ተሰናብቷል። ስለዚህ ሌላ ችግር ነው እየተፈጠረ ያለው ማለት ነው። ስለዚህ ስለ ክርስቲያኖ ሮናልዶ ማሰብ ሳይሆን ስር የሰደደ ሆርሞን ወይም ነርቭ ላይ ያለ ችግር ካለ እኛ አስተካክለ ነው ከስር መሰረቱ ለምን ቶሎ መጨረሳችሁን ነቅለን አናውጣላችሁ። ሲጋራ የማታቆሙ ከሆነ ከግንኙነት ህይወታችሁ ይልቅ ሲጋራ መርጣችኋል። ምክንያቱም የደም ስሮች ጤናማ መሆን ነው ብልት መቆም እንዲችል የሚያደርገው። ስለዚህ ሲጋራ የማታቆሙ ከሆነ ሲጋራ የደም ስሮችን የመጉዳት ትልቅ አቅም ስላለው ስንፈተ ወሲብ ተከትሎ ይመጣል ማለት ነው። መድኃኒት እየወሰዳችሁ ሲጋራ ሳታቆሙ አይ መድኃኒቱ አልሰራልኝ፣ መድኃኒቱ የፈለኩትን ያህል ለውጥ አላመጣልኝም የምትሉ ከሆነ ሲጋራው መድኃኒቶቹ የሚሰሩትን ስራ በዜሮ እያባዛቸው ስለሆነ ነው። እናም ምርጫው የእናንተ ነው። ሲጋራ ወይም ደግሞ የግንኙነት ህይወታችሁን ማለት ነው። ይሄ ምን ይመስላችኋል? ማህፀን ውስጥ የሚገቡ መድኃኒቶችን እንዴት ፕሮፐርሊ በትክክል መጠቀም ይቻላል የሚለውን ነው የምንማረው ዛሬ። በተለይ ኮመንሊ ማህፀን ውስጥ ያለ የፈንገስ ኢንፌክሽን ሲኖር ማህፀን ግንኙነት ማድረጊያው ቫጃይናል ካናል ውስጥ የሚገቡ ክሎትሪማዞል፣ ሚኮናዞል መድኃኒቶች ስናዝ ማህፀን ውስጥ አስገቡ ብለን እናገራለን እና ፋርማሲ ከምንጽፈው በተጨማሪ ለታካሚዎቻችን እናስረዳለን። ዛሬ ያንን ነው ማሳያችሁ። ስለዚህ የራሱ ማስገቢያ ይኖረዋል። እዚህ ጋር እንደምታዩት ይሄ ማስገቢያው ነው። ስለዚህ ውስጥ ድረስ ማህፀን አሁን ከ7 እስከ 9 ሴንቲሜትር ወደ ውስጥ ርቀት ስላለው ውስጥ ድረስ ካስገባችሁ በኋላ ይሄንን ስትገፉት መድኃኒቷ ለብቻዋ ትቀራለች ውስጥ። ማስገቢያው ቀስ ብላችሁ ታወጡታላችሁ። ካልሆነ ግን በጣታችሁ መሃል በመያዝ በማህፀን ከተኛችሁ በኋላ በደንብ ወደ ውስጥ ገፍታችሁ ከዛ ለ30 ደቂቃ ለ1 ሰዓት ባትንቀሳቀሱ ጥሩ ነው። ከማስገባታችሁ በፊት ሽንትም ካለ ሽንት ቤት ተጠቅሞ መድኃኒቱን ወደ ማስገባቱ መሄዱ ጥሩ ነው። እንዳስገባችሁ ስትንቀሳቀሱ ግራቪቲም ሊስበው ስለሚችል መድኃኒቱ ሊወድቅና ከቦታው ወደ ታች ሊንሸራተት ይችላል። ስለዚህ በደንብ ከ7 እስከ 9 ሴንቲሜትር ወደ ውስጥ መግባት ስላለበት ማስገቢያ ያላችሁ ቀላል ይሆናሉ። በማስገቢያው መሰረት እስከምትችሉት ድረስ ገፍቶ መጨረሻ ላይ ማስገቢያዋን ስትገፏት መድኃኒቱን ይለቀውና ማስገቢያው ቀስ ብሎ ይወጣል። ካልሆነ ደግሞ ሁለተኛ እንዳልኳችሁ እጃችሁን ይዛችሁ በእጃችሁ እስከ መጨረሻው ከገፋችሁ በኋላ ገፍቶ በእጁን መድኃኒቱን አስቀርቶ ወደ ውጭ ማስወጣት። እንደነገርኳችሁ ብዙ ጊዜ ለፈንገስ ኢንፌክሽን vulvo vaginal candidiasis ሲኖር ነው እነዚህን አንቲፈንጋል መድኃኒቶች የምናዘው። ግንኙነት ላልጀመረች ሴት እኔ ፐርሰናሊ ሪኮመንድ አላረግም። ምክንያቱም ድንግልናውም ስላለ ከድንግልናው ወደ ውስጥ ለማስገባት ከምትታገል ሌሎች በሚዋጡ መድኃኒቶች መተካቱ የተሻለ ነው። ምክንያቱም አንዳንዴ ከሌላ ቦታ ታዘውላቸው ይሄን ውሰጂ ተብዬ ነበር ግንኙነት ጀምረሻል እንዴ ብዬ ስጠይቅ አይ ሐኪሙም አልጠየቀኝም ብለው የሚነግሩኛሉ። አንዳንዴ እንደ እድሜንናይና በቃ ጓደኛ ሊኖራት ይችላል ብሎ አሲዩም ልናረግ እንችላለን እንደ ጤና ባለሙያ። ያ ግን ትክክል አይደለም። ሁሌ መጠየቅ አለብን በግልጽነት። አንድ ሴት 35 ወይ 40 ዓመት ሆናት ማለት ጾታዊ ግንኙነት ጀመረች ማለት አይደለም። ስለዚህ እንደገና ደግሞ ሁልጊዜ ማሳከክ ወይም ማህፀን ፈሳሾች ሲኖሩ በአካል ማየት አለብን። ቢሮ እስከመጣች ድረስ ፔሪየድ ላይ እስካልሆነች ድረስ። ፔሪየድ ላይ ከሆነች ሲጠራ ማየት እንችላለን። ፔሪየድ ላይ ካልሆነች ግን ድንግልና ውጭ ያለበትን ሁኔታ ማሳከኩ አለ ወይ፣ የተበጣጠሰ አይብ የመሰለ ፈሳሽ አለ ወይ የሚለውን ማየት ስላለብን እንደ ጤና ባለሙያ ከኛ ነው የሚጠበቀው ያንን ፕሮፐር ፊዚካል ኤግዛሚኔሽን መስራትና መጠየቅ። ስለዚህ ግንኙነት ያልጀመራችሁ ከሆነ ለሐኪም ተናገሩ። በማህፀን ውስጥ ከሚታዘዝላችሁ ዲስኮምፈርት ስለሚኖረው ሌላ በሚዋጥ መቀየር ይቻላል።
ሌላ ሁለተኛ ደግሞ የምናዘው እንደ እርግዝና ድጋፍ ነው። ከዚህ በፊት ምጥ ያለ ቀን መምጣት፣ ተከታታይ ውርጃ ወይም IVF እርግዝና ሆኖ ጽንሱ መደገፍ ሲያስፈልገው በማህፀን ውስጥ ወይም በፊንጢጣ ውስጥ ሬክታልም ሊሆን ይችላል የሚገቡ እንደዚህ አይነት መድኃኒቶች ሊታዘዙ ይችላሉ። ስለዚህ ሁለተኛው ደግሞ ለነፍሰ ጡሮች ነው የሚሆነውና ምጥ ያለ ቀን መምጣትን ለመከላከል ፕሮጀስትሮን ሆርሞን ድጋፎች ለጽንሱ ሊደረጉ ይችላሉ። ስለዚህ ግር ያላችሁ ነገር ካለ ሁልጊዜ ሐኪማችሁ ጋር ጠይቁ። ፋርማሲ መድኃኒት ወስዳችሁ እነሱም ማዘዣውን አይተው ያስረዷችኋል። ግን ሲሰጧችሁ በትክክል ካልተረዳችሁ፣ ምክንያቱም አንዳንዴ በደንብ ካልገባ መድኃኒቱም ትክክለኛ ጥቅም ላያገኝ ይችላል እና ውስጥ ካልገባችሁት በኋላ ሁልጊዜ ሟምቶ ያልቃል ማለት አይደለም። አንዳንዴ ጠዋት ስትታጠቡ አብዛኛው መድኃኒት ሰውነት አብዞርብ አድርጎ መጥቶ ጨርሶት የተወሰነ ቀሪ ሊኖር ይችላል። ያንን ታጥባችሁ ታስወጡና በተባላችሁት መሰረት ማታ ወይ ሰዓቱን ጠብቃችሁ እንደገና ወደ ማስገባቱ ትሄዳላችሁ ማለት ነው። ስለዚህ ልክ እንደሚዋጥ መድኃኒት ከማህፀን ሙሉ በሙሉ ጠፍቶ አይወጣም። ጠዋት ላይ ተወሰነ ቀልጦ ልታገኙ ትችላላችሁ። ጥሩ የሚባል የግንኙነት ኤክስፒሪየንስ እንዲኖራችሁ ወንዶች ከግንኙነት በፊት ማስወገድ ያሉባችሁ 3 ነገሮች አሉ። እነኚህ በደንብ አዳምጡ። የመጀመሪያው ግንኙነት ከማድረጋችሁ በፊት ሙሉ በሙሉ ሰዓት ሸኑ ትገቡ ከሆነ በኋላ ላይ ግንኙነት መሀል ላይ የሽንት አይነት ስሜት በሚኖርበት ሰዓት ብልት የመውደቅም ወይም ደግሞ ሀሳባችሁ ለራሱ ሽንቱ ላይ የመሆን ነገር ይኖረዋል። ስለዚህ ምቾት ኖሯችሁ ለረጅም ጊዜ ግንኙነት እንድታደርጉ ፈልጉ ከሆነ ሽንት መሽናታችሁ እንዳትረሱ። ሁለተኛ ግንኙነት ከመጀመራችሁ በፊት ረዘም ያለ ጊዜ በምትሰጡበት ሰዓት ላይ አተነፋፈሳችሁ ማስተካከል። ቀስ እያላችሁ በአፍንጫችሁ ታስገባላችሁ፣ ትይዛላችሁ፣ ቀስ እያላችሁ በአፋችሁ ተነፍሳላችሁ። ይህም ሰውነታችሁ የመቻኮል ወይም ደግሞ የመጣደፉን ሂደት እየተረጋጋ እንዲመጣ ይረዳዋል። የዚህን ጊዜ ደግሞ ቶሎ ልጨርስ እችላለሁ ወይም ደግሞ ላላስደስታት እችላለሁ የሚሉ ጭንቀቶች እንድትረጋጉና ሰላማዊ የሆነ ግንኙነት እንዲኖራችሁ ይረዳል። ሶስተኛውና ዋነኛው ደግሞ ከግንኙነት በፊት ከባድ የሚባሉ ቅባታማ የሆኑ ስባማ የሆኑ ምግቦችን መመገብ። እነኚህን በፍጹም ማስወገድ መቻል አለባችሁ። ምክንያቱም እነኚህ ምግቦች ተመግባችሁ ግንኙነት በምትጀምሩበት ሰዓት ላይ ምቾት የመንሳት ነገር ይኖረዋል። ምክንያቱም አብዛኛው ደም ወደ አንጀታችሁ ስለሚሄድና ስርዓተ ልመቱ ረዘም ያለ ጊዜ ስለሚፈልግ ማለት ነው። ስለዚህ በተቻላችሁ አቅም ቀለል ያሉ ምግቦችን ብትመገቡ ሞር ይመከራል። እሺ ሴቶች ከግንኙነት በኋላ ማድረግ ያሉባችሁ 3 ነገሮች አሉ። ሁልጊዜ ግንኙነት ከተደረገ በኋላ እነዚህ ነገር መቅረት የለባቸውም። ስለዚህ በደንብ አዳምጡ እሺ። አንደኛ ግንኙነት ካደረጋችሁ በኋላ ሁልጊዜ ሽንታችሁ መሽናት ይኖርባችኋል። ምክንያቱም በግንኙነት ጊዜ ወደ የሽንት ቱቧችሁ የሚገቡ ባክቴሪያዎች አሉ። ስለዚህ እነሱን ፍላሽ አድርጋችሁ ማውጣት ይኖርባችኋል። ሁለተኛ ግንኙነት ካደረጋችሁና ከጨረሳችሁ በኋላ የውጨኛው የብልታችሁ ክፍል መታጠብ መቻል አለበት፣ ንጽህናው መጠበቅ አለበት። ያንን በምታደርጉበት ሰዓት ላይ ለብ ባለ ውሃ ፕላስ ደግሞ ጠረን የሌለው ንጹህ የሆኑ ሳሙናዎች አሉ፣ እነሱን ተጠቅማችሁ ማጽዳት ይኖርባችኋል። ሶስተኛው ደግሞ ሁልጊዜ መርሳት የሌለባችሁ ነገር ግንኙነት ካደረጋችሁ በኋላ ውሃ መጠጣት ይኖርባችኋል። ሰውነታችሁን ሪሃይድሬት እንድታደርጉት ይጠቅማችኋል። ምክንያቱም በግንኙነት ጊዜ ብዙ ላብና የሰውነት ፈሳሾች ስለሚወጡ እነሱን ለመተካት አስፈላጊ ስለሆነ እነዚህ 3 ነገሮች እንዳትረሱ።